ኤፒሶዱ የሚጀምረው በኮሎኒ ሃውስ ውስጥ ነው እና እውነቱን ለመናገር በዚህ ቦታ ላይ ያለው ድባብ አሁን ይበልጥ ተብላሽቷል። ፋቲማ ወደ ውስጥ ስትገባ ከኤልጀን ጋር ፊት ለፊት ትገጣጠማለች። አሁን በመካከላቸው ያለውን የድሮ ታሪክ ለማስታወስ ያህል ኤልጀን እሷን አግቷት ነበር። ቦይድ በኮሎኒ ሃውስ ውስጥ በሱ ላይ ሙሉ በሙሉ ልክ እንደ ጆን ዊክ ጨክኖበት ነበር። ፋቲማ ደግሞ እንግዲህ እስማኤልን ወልዳለች። እናም ካደረሰባት መከራ ሁሉ በኋላ ኤልጀን ከፋቲማ እጅ የሆነ ከባድ ድብደባ ይጠብቀዋል ብለን ነበር። በምትኩ ግን እሷ በሚያስገርም ሁኔታ ጨዋ መስላ ትቀርባለች። እንዲያውም እንዴት እንደሆነ ሳይቀር ትጠይቀዋለች። እውነቱን ለመናገር እሷ ቤዝቦል አንስታ ከመሰንዘሯ በላይ ይበልጥ ያስፈራል። ኤልጀንም ቦይድ ሁሉም ሰው ታሪኩን አንድ አይነትና ወጥ ታሪክ እንዲናገር እንደሚፈልግ ይነግራታል። ይህ ማለት በአጭሩ እውነቱን ከከተማው ሰዎች እንዲደብቁት ነው። ምክንያቱም በትክክል የተከሰተውን ነገር ሁሉ ሰው ካወቀ ሰዎቹ አይምሮቸውን ሊያጡ እንደሚችሉ ስለሚረዱ ነው። በመቀጠል ፋቲማ የሌሊቱን ምርጥ ንግግር ትናገራለች። ልጠላህ አልፈልግም፣ ግን አንድ ውለታ እፈልጋለሁ ትለዋለች። ይህ በትክክል ትልቅ ለውጥ ነው። ፋቲማ ከእንግዲህ ዝም ብላ የፈራች ሴት ወይም የተበደለች ሴት አይደለችም። እሷ አሁን በይፋ ወደ ሰርቫይቫል ስትራቴጂ ሁኔታ ተሸጋግራለች። ምንም እንኳን ያቀዷ ምን እንደሆነ እስካሁን ባናቅም ስሜቷን በስትራቴጂ ጨዋታ ለውጠዋለች። በመቀጠል በቀጥታ ወደ ቦይድ እንሸጋገራለን። እናም ይህ ሰውዬ ቅንጣት ታክል እረፍት ማግኘት አልቻለም። ተኝቷል፣ ግን ሰላማዊ እንቅልፍ አልነበረም። በህይወት ውስጥ ያጋጠመውን ሁሉንም የከፋ ቅጽበት በቅዠት መልሶ እያየው ነው። ይኸውም የገዛ ሚስቱን አቢን ለመግደል የተገደደበትን ያንን አስከፊ ቀን ነው። ከዚያም ያንን የአምቡላንስ የእብደት ጉዞ ተከትሎ በአሁን ሰዓት በቅጣት ላይ የምትገኘውን አካውስታን ለመጠየቅ ይሄዳል። እሷም የአምቡላንሱ ሁኔታ በእውነት የእሷ ፍላጎት እንዳልነበረ ዝም ብላ አእምሯን ለቃ እንደነበረ ለቦይድ ተነግሯለች። ቦይድ ያንን የተለመደውን ከዚህ የምንወጣበትን መንገድ እየፈለግን ነው የሚለውን የተስፋ ንግግር ሊያቀርብላት ይሞክራል። አካውስታ ግን በተስፋ ንግግሮች ተስፋ ቆርጣለች። እናም በመቀጠል አንድ ጥይት ትለምነዋለች። ለመዋጋት ሳይሆን ታሪኳን ራሷ በራሷ ለመቋጨት ነው። ያ ጥያቄ በዚህ ከተማ ውስጥ ያሉ ሰዎች በስነ ልቦና ረገድ የት ደረጃ ላይ እንዳሉ ሁሉንም ነገር ይነግረናል። ተስፋ ሙሉ በሙሉ እየተሟጠጠ ነው። በመጨረሻም ወደ ክሊኒኩ ስንመለስ ክሪስቲና ሜሪየል ያንን አስፈሪና ከባድ ስራ እየሰሩ ነው። ቀሲሱን ለቀብር እያዘጋጁት ይገኛሉ። ኬኒ እንደተለመደው የከተማው አሳቢ በመሆን ጥቂት ዕቃዎችን ያመጣላታል። እሱ ዝም ብሎ መልካም ሰው ለመሆን እየሞከረ ነው። ሶፊያ ግን እሷ ሙሉ በሙሉ በሌላ የተለየ የአእምሮ ሞገድ ላይ ትገኛለች። እሷም አባቷን ለመሰናበት ያህል ጥቂት ደቂቃዎችን ብቻዋን እንድትሆን ትጠይቃለች። ከዚያ ግን ነገሮች ከሐዘን በቀጥታ ወደ ፍጹም እብደት ይቀየራሉ። ወደ ታች ዘንበል ትልና የቀሲሱን አንድ ጥርስ ነቅላ ትወስዷለች። ምክንያቷ ምንድነው? የምታስታውስበት ነገር ፈልጋ ስለነበር ነው። ምክንያቱም በፍሮንቪል ውስጥ ፎቶግራፍ ወይም የቁልፍ መያዣ ዝም ብሎ ሰላም የሚነሳ ነገር ስላልሆነ ይመስላል። ሐዘን ላይ ያሉ ሴት ልጆች የአባታቸውን ጥርስ እንደመታሰቢያ ሲወስዱ ሰምተን አናቅም። ይህም አንድ ጥያቄ እንድታስቡ ያደርጋቸዋል። ለመሆኑ ይህች ልጅ ኮሌክሽን ይኖራት ይሆን? ከቀሲሱ ጥርስ፣ ምናልባት ሌላ ነገር ከጂም ስለ ጂምና ስለ ቀሲሱ ካነሳን አይቀር ይህንን ነገር ካስተዋላችሁ ኮሜንት ሴክሽን ላይ አሳውቁኝ። ሁለቱም በጭንቅላታቸው ላይ በትክክል በአንድ ቦታ ላይ ያው ተመሳሳይ ጠባሳ ነበራቸው። በሌላ በማንኛውም ሾው ላይ ቢሆን ኖሮ ይህንን የሜካፕ ስህተት ነው ብላችሁ ታልፉት ነበር። በፍሮም ላይ ግን ብዙውን ጊዜ ደራሲዎቹ በትኩረት ተከታተሉ፣ ይህ ነገር በኋላ ላይ ጥቅም ሊኖረው ይችላል እያሉ ትልቅ ቀይ ባንዲራ የሚያውለበልቡበት መንገድ ነው። የከተማዋ ምልክት ይሁን ወይም በሁለቱ መካከል ያለ ሚስጥራዊ ትስስር በእርግጥ ዝም ብሎ ተራ አጋጣሚ ሊሆን አይችልም። በመቀጠል ወደ ጂም የቀብር ስነ ስርዓት እንሄዳለን። የማቲው ቤተሰብ እዚያ ይገኛል። ቀሲሱም አብሮ እየተቀበረ ነው። ሁለት ሞት አንድ ስነ ስርዓት። ይህ ብቻውን ይህ ቦታ ምን ያህል ጨካኝ እየሆነ እንደመጣ ይነግረናል። ቦይድ ከነዚያ ከተለመዱት ይህንን ተቋቁመን ማለፍ እንችላለን ከሚሉት ንግግሮቹ አንዱን ለመስጠት ወደፊት ጠጋ ይላል። ነገር ግን አንዲትም ቃል መናገር ከመጀመሩ በፊት አንድ ቁራ ብቅ ይላል። ከዚያም የቁራዎች መንጋ መላውን ሰማይ ያጥለቀልቀዋል። በዚህ ከተማ ውስጥ ሰዎች ሲሞቱ ብዙ ጊዜ አይተናል። ነገር ግን በቀብር ስነ ስርዓት ላይ እንደዚህ ያለ ከፍተኛ መንጋ ከዚህ ቀደም አይተን አናውቅም። ለምን አሁን ሆነ? ለምን ጂም እና ለምን ሶፊያ እዛ ቆማ ባለችበት ቅጽበት ተከሰተ? እሷ ራሱ እንኳን ግራ የተጋባች ትመስላለች። ወይም ደግሞ አስደናቂ የሆነ የትወና ብቃት እያሳየች ነው ማለት ነው። በዚህ ሾው ውስጥ ካሉት የቆሮች ታሪክ በስተጀርባ ያለውን ነገር ከተመለከትን እነዚህ ወፎች ዝም ብለው ለአካባቢው ውበት ሲሉ የመጡ አይደሉም። እነዚህ በአጭሩ የከተማው ሴኩሪቲ ሲስተም ናቸው። አዳዲስ ሰዎች ወደ ከተማዋ ሲገቡና በይፋ መታሰራቸውን ለማሳወቅ ሲሉ ቆሮቹ የወደቀውን ዛፍ ከበው ይጮሃሉ። እንዲሁም እነሱ ልክ እንደ ሴንሰር ሆነው ያገለግላሉ። ቲሊ ለፋቲማ ያንን የቲያሬት ካርድ እያነበበችላት የነበረበትን ቅጽበት ካስታወሳችሁ፣ ስለዚህ እርግዝና እውነቱን እንዳታጋለጥ ለመከላከል አንድ ቁራ ቃል በቃል በመስኮቱ ላይ በመላተም ራሱን አጥፍቶ ነበር። በመቀጠል የጁሊ አስተያየት ይመጣል። እሷ ቁራዎቹ እየሳቁ እንደሆነ አስባ ነበር። ይህ በጣም የሚያስደነግጥ ሀሳብ ነው። ይህም ማለት እነሱ ዝም ብለው አይምሮ የሌላቸው እንስሳት አይደሉም።
ይልቁንም ተመልካቾች ናቸው ማለት ነው። አሳዛኙን ታሪክ ልክ እንደ አስቂኝ ድራማ እየተመለከቱት ነው። ስለዚህ በጂም ቀብር ላይ እያንዣበቡ ከሆነ ይህ ትልቅ አደገኛ ምልክት ነው። ብዙውን ጊዜ ከሁለቱ ነገሮች አንዱን ያሳያል። ወይ ከተማዋ የጂምን ሞት እያከበረች ነው፣ ወይም ፎርቢድን ናውሌጅ በጣም ቀርቧል። ከቀብሩ በኋላ ሁሉም ሰው በቀጥታ ወደ ምግብ ቤቱ ያመራል። ቪክተር ወደ ማቲው ቤተሰብ ቀርቦ አንድ ስዕል ይሰጣቸዋል። ቪክተር ብዙውን ጊዜ ስሜቱን በንግግር አይገልጽም። ስለዚህ እሱ ስዕል ሲሰጥ ነገሩ ትልቅ ትርጉም አለው። ስዕሉ የአንድ ቤተሰብ ምስል ነው። ይህ ምናልባት ቪክተር ጂምን በትዝታ ውስጥ ጠብቆ ለማቆየት የሚያደርገው ጥረት ሊሆን ይችላል። ወይም ደግሞ ነገሮች ይበልጥ ከመበላሸታቸው በፊት ለኢተን ቤተሰብ ማለት ምን ማለት እንደሆነ ለማስታወስ ያደረገው ሊሆን ይችላል። ኢተን ታበታን ከቪክተር ጋር ወደ ኮሎኒ ሃውስ መሄድ ይችል እንደሆነ ይጠይቃታል። ይህ በጣም ትኩረት የሚስብ ነው፣ ምክንያቱም ሚስጥሩ እየጠነከረ በሄደ ቁጥር ኢተን ሁልጊዜ ወደ ቪክተር የመጠጋት ዝንባሌ ያሳያል። ልክ ቪክተር የምላሾቹ አንዱ አካል መሆኑን ቀድሞ የሚያውቅ ይመስላል። በመቀጠል ሶፊያ ወደዚህ የመጣችበትን እውነተኛ ዓላማ መተግበር ትጀምራለች። እንደምናውቀው ዓላማዋ በፍጹም ማዘን አይደለም። የቁራዎቹ መንጋ ከዚህ በፊት ተከስቶ የሚያውቅ እንደሆነ በመጠየቅ የኬኒን አይምሮ መበርበር ትጀምራለች። ከላይ ሲታይ ዝም ብሎ አንድ አዲስ መጤ ከተማዋንና እንግዳነቷን ለመረዳት የሚያደርገው ንጹህ ጥያቄ ይመስላል። እውነታው ግን እሷ አንዱን በአንዱ ላይ ልታስነሳው ነው። ነገሮች መቼ መበላሸት እንደጀመሩ ትጠይቃለች። ኬኒን ቦይድ እነዛን ታሊስማኖች ካገኘ በኋላ ሰዎች ለጥቂት ጊዜ በሰላም ቆይተው እንደነበር ያብራራላታል። ከዚያም የእሱ አባት በሞተበት ሌሊት ነገሮች ተቀየሩ። በመቀጠል የፕራት ቤተሰቦች ሞቱ። ከዚያም የጂምና የታበታ ቤተሰብ ከጄድ ጋር መጡ። ሶፊያ ወዲያውኑ ፍንጮቹን በአንድ ላይ ታገናኛለች። ታዲያ ነገሮች የባሱት የማቲው ቤተሰብ ከመጡ በኋላ ነው ማለት ነው ብላ ትጠይቃለች። በዚያ ቅጽበት ጁሊ ሁለቱም አባቶቻቸውን ስላጡ ያንን የጋራ ስሜት ለመጋራት ወደ እሷ ትመጣለች። ሶፊያም ያንን እድል ፍጹም በሆነ ሁኔታ ትጠቀምበታለች። የማቲው ቤተሰብን የከተማዋ መጥፎ እድል አድርጋ ታቀርባለች። ነገር ግን በጣም ብልህ ናት። ነገሩን ስትናገር ልክ ኬኒ ራሱ እንዳለ አድርጋ ነው የተናገረችው። ይህ ከፍተኛ ደረጃ ያለው ማታለልና ማኒፑሌሽን ነው። እሷ ዝም ብላ ጥያቄዎችን እየጠየቀች አይደለም፣ ይልቁንም የቂምና የጥላቻ ዘሮችን እየዘራች ነው። ከውጭ ያሉ ማንስተሮች መኖራቸው አንድ ነገር መሆኑን ታውቃለች። ነገር ግን የከተማዋን ነዋሪዎች እርስ በርስ እንዲጣሉና እንዲጠራጠሩ ካደረገች ያንን ቦታ ሙሉ በሙሉ የምታጠፋበትን እውነተኛ መንገድ ታገኛለች። ቢጫው ሰውዬ ያስቀድሞ እንደነገረን የእሱ ምርጡና የሚወደው ክፍል ሰዎቹ እርስ በርስ ሲበላሉና ሲጫረሱ መመልከቱ ነው። ጁሊ በንዴት ስትወጣ በሶፊያ ላይ በግልጽ የሚታይ ያንን የተንኮል ፈገግታዋን ለመቆጣጠር በጭንቅ ነው የቻለችው። እሷ ግን ልክ አንዲት መርዛማ ተክል በመጨረሻ ስታቆጠቁጠ እንደሚያይ አትክልተኛ ደስታ ላይ ነበረች። ያ የዘራችው ትንሽ የሁከት ዘር ፍጹም በሆነ ሁኔታ ተሰርቷል። በድራማው ሙሉ በሙሉ እየተደሰተችበት ነው። ወደ ፋጥማ እንመለስ። ኤሊስ ወደ ክፍሉ ሲገባ ኤልጅን አንድ ዕቃ ይዞ ብቅ ይላል። ፋጥማ ግን ዝም ብሎ ስራውን እንዲቀጥል ምልክት ትሰጠዋለች። ኤሊስ ሁልጊዜም ደጋፊ ባል እንደመሆኑ መጠን ፋጥማን በሚያውቀው ብቸኛ መንገድ ሊረዳት ይሞክራል። ወደ መኪናዎቹ መጣያ ቦታ ይዟት ይሄዳል። እዚያም ልክ እንደ ቁጣ መወጫ ያዘጋጅለታል። እውነቱን ለመናገር ኤሊስ እዚህ ጋር ጠንካራ የባልነት ነጥብ ይያዝለታል። ማንንም ሳትጎዳ ያንን በውስጡ ያለውን ንዴት በሙሉ እንድታወጣው ይነግራታል። የፈለገችውን መሳሪያ እንድትመርጥም ምርጫ ይሰጣታል። እሷም ወዲያውኑ ቤዝቦል ባት ታነሳለች። ከዚያም መላ ህይወቷን ለቤዝቦል ውድድር ስትሰለጠን እንደኖረች ሰው እነዚያን መኪናዎች በኃይል መስበር ትጀምራለች። አይፈረድባትም። ያለፈችበትን መከራ ሁሉ እስኪያስቡት እርጉዝ እንደሆነች አስባ ነበር። ነገር ግን ያ ልጅ በመጨረሻ ስማይሊ የተባለው ማንስተር ሆኖ ተገኘ። ሙሉ በሙሉ አይምሯን በሳተችበት የእብደት ቅጽበት ቲሊን ገደለቻት። ማንም አላመናትም። የገዛ አካሏ ከዳት። ይህችም ከተማ አኝካ ተፋቻት። ያንን ዱላ በሰነዘረች ቁጥር የሚሰበረው ዝም ብሎ የመኪና መስታወት ብቻ አልነበረም። የዓመታት የስነ ልቦና ስብራት፣ ሐዘንና የፍሮንቪል የማይገባ ነገር ሁሉ አብራ እየሰበረች ነው። በመቀጠል ወደ ቪክተር እንሸጋገራለን። አሁን ከአባቱ ከሄነሪ ጋር በጋራ የሚኖርበትን ክፍል ለኢተን እያሳየው ነው። እናም እውነቱን ለመናገር ቪክተር ከነዚያ ሁሉ ዓመታት በኋላ እንደገና ከወዳጅ ጋር ለመላመድ የሚሞክርበት መንገድ በሾው ውስጥ እጅግ ጸጥ ያሉና ስሜት የሚነጉ ክፍሎች አንዱ ነው። ኢተን ግን በራሱ ተልዕኮ ላይ ነው። ስለ ሐይቆች በጥልቀት ይጠይቃል። ቪክተር ከዚህ ቀደም ያየውን ዘ ብራንድልስ የተባለውን ቦታ ያሳየዋል። ነገር ግን ያ ቦታ ሰላም የሚነሳና አስፈሪ እንደሆነ ይጨምርለታል። እዚህ ጋር መርሳት የሌለባችሁ ቪክተር ሰዎችን በቁም በሚበሉ ማንስተሮች በተሞላ ከተማ ውስጥ ለብዙ አስርት ዓመታት የኖረ ሰው ሆኖ ሳለ አሁንም ይህንን ሐይቅ አስፈሪ ብሎ እየጠራው ነው። ይህ ለሌላው ሰው ሁሉ ትልቅ መግባት የተከለከለ ነው የሚል ምልክት መሆን ነበረበት። ኢተን ግን አቋሙን አይቀይርም። በመጨረሻም ቪክተር ከአንድ ስምምነት ጋር ይደርሳል። ኢተን በትክክል ምን እየፈለገ እንደሆነ ሚስጥሩን ከነገረው ብቻ ወደዚያ ቦታ ሊወስደው ፈቃደኛ ይሆናል። እናም ያ ትልቁ እውነት ይገለጣል። በቀጥታ ወደ ሐይቁ ፍለጋ ይገባሉ። እዚያም ጄድ ዝም ብሎ በውሃ ላይ ተንሳፎ ይታያል። ይህ የጄድ የተለመደ ጸባይ ነው። እሱ ወይ ወደ ከፍተኛ የእውቀት ደረጃ ደርሷል ወይም ደግሞ ሙሉ በሙሉ አይምሮውን ስቷል። ምናልባትም ሁለቱም ሊሆን ይችላል። ኢተን ሌክ ኦፍ ቲርስን ማግኘት እንዳለበትና እሱም ማስማታዊ ኃይል እንዳለው ይናገራል። እንደሰማነውም ጂም ስለዚህ ሐይቅ ካርቪ መኪና አጠገብ ለኢተን ነግሮት ነበር።
ይህ ሁላችንንም ሊያሳስበን የሚገባው ክፍል ነው። በፍሮም ውስጥ ዝም ብሎ ተራ ታሪክ የሚባል ነገር የለም። ኢተን ስለ አንድ ተልእኮ ወይም ስለ ተረት ታሪክ በተናገረ ቁጥር ያ ታሪክ ውሎ አድሮ በጫካ ውስጥ ያለ እውነተኛና እጅግ አስፈሪ ቦታ ሆኖ ያርፈዋል። ኢተን ሌክ ኦፍ ቲየርስ አለ ብሎ ካሰበ ምናልባትም እዚህ ጫካ ውስጥ የሆነ ቦታ መኖሩ አይቀሬ ነው። ይህንን ሾው እንደምናውቀው ከሆነ ደግሞ ያ ሐይቅ በተራ ውሃ የተሞላ ሊሆን አይችልም። ሾው አሁን የኢተንን ምናባዊ ታሪክ ከከተማው እውነታ ጋር እያቀላቀለ እንደሆነ ይሰማል። ይህ ደግሞ ብዙውን ጊዜ አንድ ሰው በከፋ ሁኔታ እንዲጎዳ የሚያደርግ መስመር ነው። በመቀጠል ጁሊ ለብቻዋ የግል ተልእኮ ስትዘጋጅ እንመለከታለን። ነገር ግን ራንድል እዛው ያገኛታል። እሷ ወደ ድሮ የፈረሰው ቤታቸው ፍርስራሽ ቃል በቃል ሁሉም ነገር ወደ ተብላሸበት የአስከፊ ቦታ እያመራች ነው። ዓላማዋ የኢተንን መጽሐፍ ፈልጎ ማግኘት ነው። እነዚህ ከእንግዲህ ዝም ብለው ከመተኛት በፊት የሚነበቡ ተራ ተረቶች አይደሉም። ይልቁንም በኢተን ተረት ታሪኮች ውስጥ ስቶሪ ዎክ ማድረግ እንዴት እንደሚቻል ያስተማሩት የመመሪያ መጽሐፍት ናቸው። ጁሊ ታሪኮቹን በሚገባ መቆጣጠር ከቻለች በእሷ ላይ እየደረሰ ያለውን ማንኛውንም አይነት እንግዳ ነገር ልትቆጣጠረው እንደምችል ማሰብ ጀምራለች። ምናልባትም ነገሩ በጣም ከተሳካላት አባቷንም የምትመልስበት መንገድ ታገኝ ይሆናል። ሾው በፍሮምቪል ውስጥ ታሪኮች ትልቅ ዋጋ አላቸው የሚለውን ሐሳብ ደጋግሞ ሲያሳየን ስለነበር ጁሊ በፍርስራሾች ውስጥ መመሪያ መጽሐፍ ለመፈለግ የምታደርገው ጥረት እናም በመቀጠል ራንድልን እናገኘዋለን። ብትወዱትም ባትወዱትም ለአንድ ነገር እውቅና መስጠት አለብን። እሱ አሁን ላይ ቀስ በቀስ የምር ስራዎችን ወደሚያከናውን ሰው እየተቀየረ ነው። ጁሊ ለብቻው አደጋ ውስጥ እንድትገባ ስላልፈለገ እሱ ራሱ ፍርስራሽ ውስጥ ለመግባት አጥብቆ ይሞግታል። እሱ አንድ ተራ ሰማያዊ ቦርሳ ለመፈለግ በፍርስራሾቹና በቆሻሻ ውስጥ ይንከባለላል። በመንገዱ ላይ ግን አንድ አስክሬን ያገኛል። አስክሬኑም የባርቴንደሩ ቶም ነው። መስኪኑ ቶም ተገቢ የሆነ የቀብር ስነ ስርዓት አላገኘም ነበር። በአሁን ጊዜ ኬኒ እና ሶፊያ በቤተ ክርስቲያን ውስጥ ሆነው እያወሩ ነው። ኬኒ የምታርፍበትንና የምትኖርበትን ቦታ መምረጥ እንዳለባት ይነግራታል። ሶፊያ ግን ከሴራ ጋር መቆየት እንደምትፈልግ ትናገራለች። ኬኒ ነገሩ ምናልባት አስተማማኝ ላይሆን እንደሚችል ሊያስጠነቅቃት ሲሞክር ሶፊያ በጣም በተረጋጋ ሁኔታ ሴራ ካደረገችው ነገር የተነሳ በማለት ትመልስለታለች። በመቀጠልም ሰዎች ሲያወሩ ሰምቼ ነው በማለት ነገሩን ቀለል አድርጋ ታልፈዋለች። ነገር ግን እውነቱን ለመናገር ሶፊያ በዚህ ከተማ ውስጥ ከቆየች ምን ያህል ጊዜ ሆናት? 5 ደቂቃ? እሷ ግን ከመጠን በላይ ብዙ ነገሮችን በጣም በፍጥነት የምታውቅ ትመስላለች። ኬኒ በዚህ ጊዜ ሊጠራጠራት ይገባ ነበር። በመጨረሻም ኬኒ ወደ ሴራ ይወስዳታል። ሴራም የሚያስገርመው እንድትቆይ ትፈቅድላታለች። አሁን ላይ የከተማዋ እጅግ የስነ ልቦና ስብራት ካለባት ሳይኪክ ጋር በአንድ ክፍል ውስጥ አብራ ልታድር ነው። በተመሳሳይ ሰዓት ቦይድ ወደ አኳስታ ይመለሳል። እሷ የጠየቀችውን ያንን አንድ ጥይት ለመስጠት ፈቃደኛ ይሆናል። ነገር ግን የራሱ የሆነ ቅድመ ሁኔታ አለው። ወደ አንድ ዕቃ ማከማቻ ክፍል ይዟት ይሄዳል። እዚያም ቦታውን ልክ እንደ እውነተኛ የወንጀል ስፍራ አድርጋ እንድትመረምረው ይነግራታል። እውነቱን ለመናገር ይህ ከቦይድ ምርጥ የአመራር ብልሃቶች አንዱ ነው። አንድ ስነ ልቦናው የተሰበረን ሰው በተለይም በዚያ በነበረው እውነተኛ ዓለም ውስጥ ጎበዝ የነበረበትን ስራ ከሰጣችሁት ያ ብቻውን ከገደሉ ጫፍ ጎትቶ ለመመለስ በቂ ሊሆን እንደሚችል ያውቃል። አኳስታ ነገሩን ነክታበት በትክክል ምን እያደረገ እንደሆነ ስትጠይቀው ቦይድ ልብን የሚሰብር አንድ ንግግር ይናገራል። እሱም አንድ ሰው ታስታውሽኛለሽ ይላታል። ስለ ማን እያወራ እንደሆነ ሁላችንም እናውቃለን። ስለ አብ እያወራ ነው። ሚስቱ በዚች ከተማ ምክንያት አይምሮዋን ስታ በነበረበት ወቅት ሊረዳት አልቻለም ነበር። አሁን ደግሞ ከአኳስታ ጋር ያንን ስህተት ለመታደግ በግልጽ ፈልጓል። እሷን ለማዳን እየሞከረ ነው። ምክንያቱም አቢን ማዳን ባለመቻሉ ከራሱ ሕሊና ጋር መኖር የሚችለው በዚህ መንገድ ብቻ እንደሆነ ያውቃል። በመቀጠል ታበታ የላይር ሃውስ ስዕል ትይዛለች። ያ ምስል አሁን በአይምሮ ውስጥ ሙሉ በሙሉ እንደታተመ መረዳት ይቻላል። ምንም እንኳን በመጨረሻ በሜን ግዛት ውስጥ ወደሚገኝ አንድ ሆስፒታል ጥሏት ቢሆንም እሷ በህይወቷ በትክክል ሲሰራ ያየችው ብቸኛውና የመውጫ መንገድ ያ ብቻ ነበር። መልእክት ለማስቀመጥ በኮሎኒ ሃውስ ወደሚገኘው የዳና ክፍል በሚስጥር ትገባለች። እዚያም ልክ እንደ ኑዛዜ የሚቆጠር ማስታወሻ ትተዋለች። ነገሮች ከተበላሹ ልጆቿን እንድታይላት ዳናን ትለምናታለች። ታበታ ከእንግዲህ ዝም ብላ እያጠናች እንዳልሆነ የምናውቀው በዚህ ነው። እሷ አሁን የራሷን ህይወት አሳልፋ የመስጠት ተልዕኮ ላይ ናት። ለስኬት እየተዘጋጀች አይደለም፣ ይልቁንም ለከፋ አጋጣሚ ራሷን እያዘጋጀች ነው። ነገር ግን ሄንሪ ሳያገኛት ብዙም ርቃ መሄድ አልቻለችም። እሱ አባት በመሆኑ ያየዋሸሽ እንደሆነ አውቃለሁ የሚል የአባትነት ብቃት አለው። ታበታ በመጨረሻ ንዴቷ ገንፍሎ እውነቱን ትነግረዋለች። በጠርሙሱ ዛፍ በኩል ወደ ላይር ሃውስ እየተመለሰች እንደሆነና ልጆቿንም አብራ እንደምትወስዳቸው ትገልጽለታለች። ሄንሪ ከሀሳቧ ሊያስመልጣት አይሞክርም። ዝም ብሎ እኔም አብሬ እመጣለሁ ይላታል። እሱ ለዓመታት የሟች ሚስቱን የሚራንዳን መንፈስ ተሸክሞ ሲዞር ኖሯል። እሷም የሞተችው በትክክል ያንን ዛፍ ለመፈለግ ስትሞክር ነበር። በመቀጠልም አንድ ትልቅ የሚስጥር ቦምብ ይጥላል። ወደ ጠርሙሱ ዛፍ በትኩረት ይመለከትና የእሷ እዚያኛው ዓለም ቤታቸው ከሰራችው ጋር ይመሳሰላል ካለው ቀዳዳ በስተቀር ይላል። አሁን ላይ ጄድ፣ ቪክተር እና ኢተን የሌክ ኦፍ ቲየርስን ፍለጋቸውን ቀጥለዋል። ኢተን ከአንድ ትንሽ ልጅ የማይጠበቅ ሎጂክ ያነሳል። እሱ ራሱ የፈጠራቸው የመሰሉት ታሪኮች ምናልባት የምር እውነተኛ ሊሆኑ እንደሚችሉ ያስባል። እናም እውነቱን ለመናገር ሕፃኑ አንድ ትልቅ እውነት ላይ ደርሷል። ስለ ታበታ እስኪያስቡት በዚህ ቦታ ውስጥ ስላሉት ስለ እነዚያ ቀያይ ድንጋዮች ዘወትር መጥፎ ቅዠት ታይ ነበር። በጫካ ውስጥ ሄዳ ራሷ እስክታገኛቸው ድረስ ዝም ብሎ ተራ ህልም ብቻ ይመስላት ነበር።
በፍሮንፊልድ ምናብ ማለት ዝም ብሎ የፈጠራ ጨዋታ አይደለም። ይልቁንም ልክ እንደ ተቀበረ የትዝታ ክፍል ወይም እንደ አንድ ሚስጥራዊ የሳይኪክ ፍሪኩዌንሲ ነው። ኢተን ነገሩን ማሰብ ከቻለ ምናልባትም እዚያ መኖሩ አይቀሬ ነው። ነገር ግን የነበረው ድባብ ወዲያውኑ ይቀየራል። እየተራመዱ ሳለ ቪክተር በድንገት ባለበት ይቆማል። ቃል በቃል ደንዝዞ ይቀራል። በሜዳው ላይ የተጣለውን ልብስ ያስተውላል። ልብሱም ቢጫው ሰውዬ የለበሰው ያ ቢጫ ሙሉ ልብስ ነበር። የቪክተር ስሜታዊ ምላሽ አስገራሚና ጥልቅ ነበር። ዝም ብሎ ማልቀስ ወይም መጮህ ብቻ አይደለም ያደረገው፣ ሱሪው ላይ ይሸናል። ሙሉ በሙሉ በድንጋጤ ይዋጣል። ይህ ከቪክተር ካየናቸው ፍርሃቶች ሁሉ በላይ ፍጹም የሆነ አዲስ ፍርሃት ነው። ይህ ማወቅ ያለብንን ሁሉንም ነገር ይነግረናል። ቪክተር እነዚያ ልብሶች የማን እንደሆኑ በትክክል ያውቃል። እሱ ዝም ብሎ ማንስተር ስለሆነ ብቻ እየፈራ አይደለም። እሱ እየፈራ ያለው ለተከታታይ 40 ዓመታት ለመርሳት የሞከረውን ያንን የድሮ ታሪክ ነው። ቪክተርን ብቻውን አስቀርቶት በነበረው በዚያ ታላቅ እልቂት ውስጥ ቢጫ የለበሰው ሰው ዋና ተዋናይ እንደነበረ በእርግጠኝነት መገመት ይቻላል። ልክ በዚያ ቅጽበት አንድ ቁራ ብቅ ይላል። ይህ ልክ የከተማዋ ድምፅ አልባ የማስጠንቀቂያ ደወል በድንገት እንደ መጮህ ያህል ነው። ቪክተር ምንም አይነት ማብራሪያ ለመስማት አልጠበቀም። እግሬ አውጪኝ ብሎ ይፈረጥጣል። በዚህ ሾው ውስጥ ቪክተር የመጨረሻው ሰርቫይቫል ኤክስፐርት ነው። ቪክተር እየሮጠ ከሆነ ጥያቄ መጠየቅ የለባችሁም። ዝም ብላችሁ ከሱ በላይ በፍጥነት መሮጥ ነው ያለባችሁ። ሌሊት ሰዎችን የሚበሉ ማንስተሮችን ለ40 ዓመት ተቋቁሞ የነበረ ሰውዬ በአንድ የልብስ ክምርና በአንድ ቁራ ምክንያት አይምሮን ስቶ ሲሸሽ ሁሉም ሰው በከፍተኛ አደጋ ውስጥ እንዳለ መረዳት አይከብዳችሁም። አሁን ደግሞ ወደ ታበታ እንሸጋገራለን። እሷ ወደ ዛፍ ውስጥ ለመዝለል ትሞክራለች። ነገር ግን ሄንሪ እንዳትገባ ተከላክሎ ይዛታል። እናም በትክክል በዚያ ቅጽበት ሾው ያንን ትልቅ እውነት ይገልጣል። ነጭ የለበሰው ልጅ ተመልሷል። ነገር ግን እሱ ከእንግዲህ ሕፃን አልነበረም። ጉርምስና እድሜ ላይ ገብቷል። አሁን ወጣት ሆኗል። ይህም የታሪኩን አካሄድ ሙሉ በሙሉ የሚቀይር ነገር ነው። ይህ ነገር ማድረግና መለወጥ ከቻለ ጊዜ ለሱም ቢሆን እየተንቀሳቀሰ ነው ማለት ነው። እሱ ዝም ብሎ የማይለወጥ መንፈስ አይደለም፣ እያደገ ያለ ፍጡር እንጂ። እሱም የሚከተለውን እውነት ይገልጣል። ነገሮች ተቀይረዋል። ወደ ቤት የሚወስደው መንገድ ከእንግዲህ ያው የቀድሞ አይደለም። በመቀጠልም ይበልጥ የሚያስደነግጠውን አረፍተ ነገር ይጨምራል። እየተቃረባችሁ ነው፣ ግን ጊዜ እያለቀባችሁ ነው። ከዚያም ኢተን ድምፁን ከፍ አድርጎ ሲጣራ ታበታ ትዞራለች። እናም ልጁ በቅጽበት ይጠፋል። እንግዲህ ይህ ነጭ የሚለብሰው ልጅ የተለመደ ባህሪ ነው። ብቅ ይላል፣ ለማንም የማይጠቅም አንድ የሚያስደነግጥ እንቆቅልሽ ይጥላል። በመቀጠል ተጨማሪ ጥያቄዎች ልትጠይቁ ስትሉ ወዲያውኑ ይሰወራል። በመጨረሻ ወደ ፋቲማ እንመለሳለን። ለኤሊስ ለአፍታ ልታርፍ እንደሆነ ትነግረዋለች። ነገር ግን በምትኩ ኤልጅን ወዳለበት ክፍል በሚስጥር ትሄዳለች። ይህንን አስተውሉ። እሱ የምር አፈር ወደ ኮሎኒ ሃውስ ውስጥ እያስገባ ይገኛል። እናንተ ብዙ እንግዳ የሆኑ የቤት ውስጥ ስራዎችን ወይም DIY ፕሮጀክቶችን አይታችሁ ይሆናል። ነገር ግን ይህ ከሁሉም በላይ የላቀ እብደት ነው። ለመሆኑ እነሱ በትክክል ምን እያደረጉ ነው? ሚስጥራዊ ስነ ስርዓት ይሁን ወይስ የሆነ ነገር ልትተክል እየሞከረች ነው? ወይም ደግሞ ዝም ብላ ሬሳ የምትቀብርበት ቦታ እየፈለገች ነው? አሁን ላይ ፋቲማ ኤልጅን ባመጣው አፈር ውስጥ ለመቅበር ብትወሰን እንኳን በጭራሽ የሚገርም ነገር አይደለም። ያ ቀደም ሲል የሰጠችው ምልክት ሁለቱም በዚህ ሚስጥር ውስጥ አብረው መሆናቸውን ያረጋግጣል። ታሪኩን ለመቋጨት ያህል ቦይድ በአቢ መቃብር አጠገብ ያሳለፈውን አንድ ጸጥ ያለና እጅግ ከባድ ቅጽበት እንመለከታለን። እሱ አሁን ላይ ሙሉ በሙሉ አቅሙ ተሟጧል። የሟች ሚስቱ የሆነ አይነት ምልክት ወይም እርዳታ እንድትሰጠው የሚለምን የተሰበረ ሰው ሆኖ ቀርቧል እና መቃብሩም የምር ምላሽ ይሰጣል። አንድ እጅ ከአፈር ውስጥ በኃይል ተስፈንጥሮ በመውጣት ቦይድን ለመያዝ ይሞክራል። ቦይድ በጭንቅ ራሱን አትርፎ ወደ ኋላ ያፈገፍጋል። እኛንም በትልቅ ጥያቄ ውስጥ ይጥለናል። ለመሆኑ ያየው ነገር ሃሉሲኔሽን ነበር ወይስ ከተማዋ ያንን ተወዳጅ የሆነውን ሸሪፉን ማሰቃየት የተባለውን ጨዋታዋን እየተጫወተችበት ነው? ወይስ አቢ ወይም ደግሞ የራሷን ቁመና የለበሰውን ያ ሞንስተር እሱን ወደታች አብሮት ለመጎታት እየሞከረ ነው? የነገሩ ታይሚንግ እጅግ አጠራጣሪው ክፍል ነው። ቦይድ ራሱን ባጋለጠበትና እርዳታ እንደሚፈልግ ባመነበት በዚያው ሰከንድ የሆነ ነገር ወዲያውኑ ምላሽ ሰጠው። በፍሮንቪል ውስጥ ጸሎታችሁ ምላሽ ሲያገኝ እንኳን በዚህ መልኩ ነው። ያ ምላሽ አብዛኛውን ጊዜ ከትልቅ ዋጋና ከተሳሉ ጥፍሮች ጋር ነው የሚመጣው። እናንተስ ምን ታስባላችሁ?